ዛሬ ዓለም እንድትሆን የምትፈልገውን ሰው መሆንህን አቁም። በዙሪያ ያሉ ሰዎች ስለ አንተ የሚሉትን መስማት የምታቆምበት ቀን እውነተኛው ማንነት የሚወለድበት ቀን ነው። ዛሬ ለራስህ ዋጋ የምትሰጥበት እንጂ ለሌሎች የምትኖርበት ቀን አይደለም። ብዙዎቻችን የምንኖረው ለሌሎች ሰዎች ዕውቅና ነው። ጎረቤቶቻችን ምን ይሉናል፣ ጓደኞቻችን እንዴት ያዩናል በሚል ስጋት የራሳችንን ሕልም እንቀብራለን። ነገር ግን እውነታው ይሄ ነው። ሌሎች ሰዎች ስለ አንተ የሚያስቡት ነገር የአንተን ማንነት አይገልጽም። በሌሎች ሰዎች አስተያየት ላይ ተመስርተህ የምትገነባው ስኬት ልክ ባሸዋ ላይ እንደተሠራ ቤት ነው። ንፋስ በመጣ ቁጥር ይፈርሳል። ጆሮህን ለውጫዊ ትችቶች ዝጋ። ውስጣዊ ድምፅህን ማዳመጥ ጀምር። ስኬት የሚጀምረው በወረቀት ላይ ነው። ምን ትፈልጋለህ? የት መድረስ ትፈልጋለህ? የምትፈልገውን ነገር ጻፍ። መጻፍ ማሰብን ይወልዳል። ማሰብ ደግሞ በውስጣችን ምስልን ይፈጥራል። ያ ምስል ነው ዓለምን እንድንቀይር የሚያደርገን። ወደ ስኬት የሚወስደው መንገድ ሁልጊዜም ትገና ላይ ነው። ቀጥ ያለ መንገድ የለም። ትሳሳታለህ፣ ትወድቃለህ፣ ሰዎች አትችልም ይሉሃል። ይሄ ሁሉ የሂደቱ አካል ነው። የማይበገር ሁን። 1 ጊዜ ስትወድቅ 5 ጊዜ ተነሳ። 30 ጊዜ ስትከሽፍ 31ኛውን ሞክር። ካልተሳካልህ ገና በቂ ፍላጎት የለህም ማለት ነው። ብዙ ሰዎች ለውድቀታቸው መንግሥትን፣ ኢኮኖሚውን ወይም ቤተሰቦቻቸውን ይወቅሳሉ። ይሄ የ97%ቱ ሰዎች ባህሪ ነው። አንተ ግን ከነዚህ ውጣ። ለሕይወትህ ሙሉ ኃላፊነትን ውሰድ። ውጤቱ ባይሳካ እንኳን እኔ ነኝ ያልሠራሁት ብለህ አምነህ ስትቀበል ለማስተካከል የሚያስችል ኃይል ታገኛለህ። ድክመቶችህን እወቅ፣ ግን በጥንካሬ ላይ አተኩር። ድክመትህን ለማሻሻል ግን መሥራት አታቁም። ዛሬ የምነግርህ ነገር ቢኖር በራስህ ላይ ኢንቨስት አድርግ። መጽሐፍትን አንብብ፣ አእምሮህን ገንባ። ዓለም ባንተ ላይ እንድትፈርጅ አትፍቀድላት። አንተ የራስህ ሕይወት ደራሲ ነህ። ዛሬውኑ ራስህን መሆን ጀምር።